ቃላት የተለወጠ ሐሳብ ነው። ቃል ማለት ንግግር ማለት የተለወጠ ሐሳብ ነው። ማይንዳችን ውስጥ ቶት አለ፣ ሐሳብ አለ፣ የቶት ኮንቴንት አለ፣ ይዘቱ፣ የቶት ፍሎ አለ፣ አፈሳሰሱ። ስለዚህ ያ ቶት አእምሮአችን ውስጥ ያለው ሐሳብ ተቀይሮ ነው በንግግር የሚወጣው። ወይም በጽሁፍ ይወጣል ወይ በንግግር ይወጣል። ስለዚህ ቃላት ራሳቸው የተለወጡ ሐሳብ ናቸው። ሐሳብ ደግሞ ምንድነው ካለን ኢነርጂ ነው። ማይንዳችን ውስጥ ያለው ሐሳብ ኢነርጂ ነው። ስለዚህ ሄደው መስበር ይችላሉ፣ መስራት ይችላሉ፣ አቅም አላቸው። thoughts become words and words become actions and actions become habits and habits become character ይባላል። ስለዚህ thoughts become words የማስበው ነገር ነው በአንደበቴ ወይም በብዕሬ የሚወጣው። ስለዚህ ቃላት ሐሳብ ተለውጦ የሚመጣ ኢነርጂ ነው ማለት ነው። ቃላት እንደዚህ ናቸው። ቃላቶች ፖዚቲቭ ሊሆኑ ይችላሉ፣ ኔጌቲቭ ሊሆኑ ይችላሉ። ኔጌቲቭ ሐሳቦች፣ አሉታዊ ሐሳቦች አእምሮ ውስጥ ካሉ ኔጌቲቭ ቃላቶች ከውስጥ ይወጣሉ። ስድብ፣ የንዴት ቃል፣ የቁጣ ቃል፣ ሚሰብር ነገሮች ከአንደበቴ ይወጣሉ። አእምሮ ውስጥ ደግሞ ፖዚቲቭ ቶት ካለ፣ ፖዚቲቭ ሐሳብ ከሆነ ያለው ፖዚቲቭ ቃላቶች ይወጣሉ። እንደ ምሳሌ እናንሳና ለተመልካቾች በደንብ ግልጽ እንዲሆን የቃላትን አቅም ለማሳየት ምሳሌዎች ልስጥ። ከኔጌቲቭ ልጀምር። አንዲት ዶክተር ሶስና የምትባል ሴት አለች። ስሟን ቀይሬው ነው፣ አይደንቲቲዋን ቀይሬዋለሁ። እድሜዋ ወደ 40 ዓመት አካባቢ ነው እና አዲስ አበባ መጣች። ፒኤችዲ አላት። በፊልዷ ፒኤችዲ የሰራች ዶክተር ነች። በጣም ፕሮፌሽናል ነች እና ቤተሰቦቿ እንዳገኛት ጠየቁኝ። እህቶቿ፣ ዘመዶቿ እንዳገኛት ጠየቁኝ። ለምንድነው ስላቸው፣ ሰው አታገኝም፣ ግብዣ መሄድ አትፈልግም፣ ሰው መተዋወቅ አትፈልግም፣ አላገባችም፣ ሰርግ መሄድ አትወድም፣ ስትሄድ ግብዣ ከሄደች በጣም ትጨነቃለች፣ ትረበሻለች፣ ሰርግ ከሄደች በጣም ትረበሻለች፣ ትጨነቃለች እና ከሰው ጋር አትገናኝም። እኛ ደግሞ እንድታገባ እንፈልጋለን፣ መለወጥ አለባት አሉ። ከዛ አገናኙኝ። ከልጅቷ ጋር አወራን። በጣም ፕሮፌሽናል ፒኤችዲ ሰራች፣ በሙያዋ ሰክሰስፉል። አሜሪካን ሀገር ነው የምትኖረው። ቤት አላት፣ ፔይድ ኦፍ የሆነ ፕሮፐርቲዋ፣ መኪናዋ የምትነዳው በጣም ውድ መኪና። በቃ በምድር ላይ ሰክሰስፉል የምትያቸው ሰዎች አይነት ነች። ችግሯ ምንድነው? ይሄ አንዛይቲ ኒውሮሲስ የሚባል የስነ ልቦና ችግር አለ። ፍርሃት ማለት ድንገት ፍርሃት ማለት መደንገጥ፣ ማላብ፣ ልብ መምታት፣ እንደዚህ ነው አንዛይቲ ኒውሮሲስ ማለት እና ከዚህ ትሰቃያለች። ሌላ ደግሞ ፓኒክ አታክ አላት። ድንገት ይመጣና ፍርሃት አታክ ያረጋታልና በጣም ትደነግጣለች። ስለዚህ ሰው አቮይድ እያደረገች ከስራዋ ውጪ ሰው ማግኘት አትፈልግም፣ ሰርግ መሄድ አትፈልግም፣ ሶሻል ያለበት ቦታ፣ ጋዘሪንግ ያለበት ኤክስፖዝ የሚያረጋት ቦታ መሄድ አትፈልግም። ከኔ ጋር ማውራት ጀመርን። ምንድነው ምክንያቱ ለዚህ ብዬ መጠየቅ ጀመርኩ። ከብዙ ካውንስሊንግ በኋላ ልጅቷ ቆንጆ ልጅ ነች በጣም። ለዛ ምክንያት የሆነው ምንድነው? አስቀያሚ ነኝ ብላ ታምናለች። ሴቶች ሁሉ ቆንጆ ናቸው፣ እኔ ግን አላምርም ብላ ነው የምታምነው። ስለዚህ ወደ አንድ ቦታ፣ ወደ ሰርግ የሆነ ወደ ግብዣ ስትሄድ እነዚህ ሁሉ ሴቶች ሲያምሩ እኔ ግን አላምርም ብላ ነው የምታምነው። ማን የነገራት ይሄንን? who told you እንደማታምሪ ማን የነገረሽ? አሁንም በፕሮሰስ ነው። 12ኛ ክፍል እያለች ቦይፍሬንድ ነበራት እና ከቦይፍሬንዷ ጋር የተወሰነ ጊዜ ካሳለፉ በኋላ ሲለያዩ፣ አንቺ ሴቱ ሁሉ ቆንጆ ነው፣ አንቺ ግን you are ugly ብሏታል። you are ugly ብሏት፣ አስቀያሚ ነሽ ብሏታል። አልመታትም፣ አልደበደባትም። ምንድነው ያደረገው? ቃል የተናገረው፣ ቃል ወረወረባት። you are ugly፣ አስቀያሚ ነሽ አላት። ያ ውስጧ ገብቶ ከሷ ጋር ተዋህዷል። አምናዋለች፣ የነገራትን ነገር አምናዋለች። she was convinced እና አምናው ከሳብኮንሺየስ ማይንድ ውስጥ ተቀምጦ አሁን ወደ ፐብሊክ ስትወጣ ያ ነገር ነው ይመጣባት። ያንን ቃል ብትረሳውም ግን ውስጧ የነገራትን ነገር ስላመነችው ኮንፊደንስ አሳጥቷታል። አላገባችም፣ ሰርግ መሄድ አትችልም፣
ግብዣ መሄድ አትችልም። ቤተሰባችን ውስጥ ዘመዶች ይመጣሉ፣ አክስቶች ይመጣሉ፣ አጎቶች ይመጣሉ። ሲመጡ ቀልድ እየመሰላቸው ልጆች ላይ የሚናገሩት ነገር አለ። እንዴ እቺ ልጅ ትለያለች ከቤተሰቡ፣ ሁሉም ልጆቹ እኮ ቆንጆች ናቸው፣ አንቺ ምን ሆነሽ ነው? ቀይ ናቸው ሁሉም፣ እቺ ግን ከየት ነው የመጣችው? ባሪቾ ብለው ቅጽል ስም ያወጡላት። they have no idea ምን ያህል ስብዕናዋ ላይ ጠባሳ እያስቀመጡ እንደሆነ፣ ወደፊት ኮንፊደንስ የሚያሳጣትን ነገር እያደረጉ እንደሆነ ያውቁ። ስለዚህ ይጎዳል። ፖዚቲቭን የኔን ምሳሌዎች ልንገር፣ በእኔ ህይወት የተፈጠሩ። እኔ 8ኛ ክፍል እያለሁ የወንድሞቼ ጓደኞች ሙዚቀኞች ናቸው እና ዘፋኞችም ይመጣሉ እና ሁሉ እነሱን ነው የማየው። ናይት ክለብ ይሄዳሉ፣ ይዘፍናሉ፣ ያመሻሉ ምናምን ደስ ይለኛል፣ አያቸዋለሁ። ከዛ አንድ ቀን በጣም ፖፑላር የሆነ በሰዓቱ በጣም ዝነኛ የሆነ ዘፋኝ ቬሪ ሃንድሰም በጣም ታዋቂ የሆነ ዘፋኝ እነሱ ጋር ይመጣልና አንድ ቀን ዞራልና ወዳጄ እኛ የምናደርገው እንዳታረክ፣ አንተ ጥሩ ጭንቅላት ነው ያለ፣ መማር አለብህ አለኝ። ገንዘብ አልሰጠኝም፣ ሌላ ነገር አላደረገኝም፣ ቃል ነው የሰጠኝ። ያ ግን ነው እንዴ ብዬ እንዳስብ አደረገኝ። በኋላ 10ኛ ክፍል ስገባ አንድ የማትስ አስተማሪ ነበረኝ፣ አቶ ታምራት ይባላል። ያ ሰው አሁን ማትስ ፈተናለሁ፣ 40 ከ40 አገኛለሁ፣ 60 ከ60 አገኛለሁ። ከስር የሚጽፈው በጣም ቆንጆ ሃንድራይቲንግ አለው። ዌል ዳን፣ ኤክሰለንት፣ ኤክስፕሌንዲድ ብሎ ይጽፋል። አልጥለውም። ያንን የፈተና ወረቀት ወስጄ አስቀምጠዋለሁ። በኋላ 10ኛ ክፍል ሆኜ እሱና ሌሎች 2 ጓደኞች ሆነው 3 መጽሐፍ ገዝተው ስጦታ ሰጡኝና ሲሪየስሊ ቁጭ ብለው ጥሩ ጭንቅላት ነው ያለ፣ በጣም መማር አለብህ፣ ባዮሎጂ ደግሞ ስለምትወድ ሌሎቹንም እወዳለሁ፣ ግን ባዮሎጂ ደግሞ በጣም ሕክምና ብታጠና ጥሩ ነው፣ ከዛም እንዳታቆም ብለው ነገሩኝ። ቃላትን የነገሩኝ በእኔ ህይወት ግን በጣም ትልቅ ተጽዕኖ ነበረው። የማሳሩ ኢሞቶን ጥናት አይቻለሁ። the hidden message from water ነው፣ ኒውዮርክ ታይምስ ቤስት ሴለር ነበር። በኋላ ቻሌንጆች ነበሩት። ሲዩዶ ሳይንስ ነው፣ ልክ አይደለም ብለው ተከራክረውታል። እኔ ግን ሳየው እንደው በጣም ነው የተገረምኩት። ምንድነው ያደረገው? በብርጭቆ ውሃ ያደርግና ብርጭቆ ላይ አይ ላቭ ዩ የሚል ቃል ጽፎ ይለጥፍበታል። ኦቨርናይት ያድራል ውሃው። ከዛ በረዶ እንዲሰራ ያደርገዋል። ውሃው በረዶ በሚሆንበት ጊዜ ውስጡ በማይክሮስኮፕ በዳርክ ማይክሮስኮፕ ሲታይ ቅርጽ ያላቸው ክሪስታሎች ይወጣሉ። አይ ላቭ ዩ ብሎ የለጠፈበት ክሪስታሎቹን ያያል። በጣም የሚያማምሩ ናቸው። ደንበኛ የአርት ስራ ነው የሚመስሉት። አሁን አይ ላቭ ዩ የተባሉት ውሃ የሚያማምሩ በጣም ጎበዝ ሰዓሊ የሳላቸው ስዕሎች ነው የሚመስሉት። አይ ሄት ዩ፣ አይ ዋንት ቱ ኪል ዩ፣ እጠላሃለሁ፣ ልገልህ እፈልጋለሁ ብሎ ደግሞ ይጽፍና ውሃው ላይ ይለጥፍበታል። ከዛ ያድራል። ውሃው ወደ በረዶ ይለወጣል። ክሪስታሎቹን ሲያቸው አስቀያሚ ክሪስታሎች፣ ስብርብር ያሉ ጥምዝ የተጣመሙ ክሪስታሎች። ሌላ ያደረገው ደግሞ ጸሎት እንዲጸለይበት አደረገ። ውሃው ላይ የተጸለየበት ውሃ በኋላ በረዶ አድርጎ በማይክሮስኮፕ ሲያያቸው እነዛን ቅርጾቹን ያመጣውን ቅርጽ እንዴት እንደሚያምሩ ካልተጸለየበት ውሃ። ስለዚህ ውሃ ቃላቶቹን ይቀበላል ማለት ነው። ፋሲኔቲንግ ነው። ቃላቶቹን ይቀበላል። ሙዚቃ ሲከፍትና በሙዚቃ የተሰሩ በተለያየ ሙዚቃ ምን አይነት ቅርጾች እንደሚሰሩ አይቷል። አሁን በህይወት የለም። ያጠናው ጥናት ግን እጅግ በጣም አስገራሚ ነው። እኛ ራሳችን ውሃ ስለሆነ 60% ከዛም በላይ ምድር ራሱ አብዛኛው ውሃ ስለሆነ የምንናገረው ቃላት ምን ያህል ተጽዕኖ ያሳድራል በእኛ ላይ። ይህን ያህል በብርጭቆ ውሃ ይህን ያህል ለውጥ ካመጣ የምንናገረው ቃላት እጅግ በጣም ወሳኝ ነው።